ብሎክቼን እና ማይኒንግ ቴክኖሎጂው እንዴት ይሰራል? ባለፈው ክፍል ቢትኮይን ለምን እንደተፈጠረ አይተናል። ነገር ግን አንድ ጥያቄ አለ። ይሄ ቢትኮይን በኢንተርኔት የሚሰራ ከሆነ ለምን ኮፒ ፔስት አይደረግም? አንድ ሰው ኮምፒውተሩን ተጠቅሞ ለራሱ 1000 ቢትኮይን ለምን አይፈጥርም? መልሶ የሚገኘው ቢትኮይንን በደገፈው ድንቅ ቴክኖሎጂ ውስጥ ነው። ስሙም ብሎክቼን ይባላል። ብዙዎች ብሎክቼን ሲባል ውስብስብ ኮድ ይመስላቸዋል። ዛሬ ግን በ5 ዓመት ልጅ ቋንቋ እንፈተዋለን። እስቲ አንድ መንደር እንውሰድ። በዚህ መንደር ውስጥ ሰዎች እርስ በርስ ይገበያያሉ። አበበ ለከበደ 50 ብር ቢሰጠው ይህን ግብይት ማን ይመዘግባል? ባንክ ነው። ባንኩ መዝገብ አለው። ያ መዝገብ ግን ባንኩ ውስጥ ብቻ ነው ያለው። የባንኩ ሰራተኛ መዝገቡን ቢያጠፋው ወይም ሌባ ገብተው ቢሰርቀው ገንዘባችሁ ጠፋ ማለት ነው። ይህ ሴንትራላይዝድ ወይም የተማከለ አሰራር ይባላል። ችግሩ መዝገቡ ያለው አንድ ሰው እጅ መሆኑ ነው። ብሎክቼን ግን ዲሴንትራላይዝድ ወይም ያልተማከለ ነው። እስቲ የቅድሙን መንደር እንቀይረው። አበበ ለከበደ 50 ብር ሲሰጠው አንድ የባንክ ሰራተኛ ሳይሆን በመንደሩ ያሉ 10,000 ሰዎች በሙሉ የየራሳቸውን መዝገብ አውጥተው አበበ ለከበደ 50 ብር ሰጠ ብለው ይጽፋሉ። አሁን አስቡት፣ አንድ ሌባ ገብቶ የአንዱን ሰው መዝገብ ቢያጠፋ የቀሩት 9999 ሰዎች መዝገብ ላይ መረጃው ስላለ ሌባው ውሸታም መሆኑ ይረጋገጣል። ብሎክቼን ማለት ይህ ነው። በዓለም ላይ ያሉ በሚሊዮን የሚቆጠሩ ኮምፒውተሮች አንድ አይነት መዝገብ ይይዛሉ። አንዱን ማጥፋት አይቻልም። ሁሉንም ደግሞ በአንድ ጊዜ ማጥፋት አይታሰብም። ቃሉን እስቲ እንበትነው። ብሎክ ኤንድ ቼን። እያንዳንዱ የገንዘብ ዝውውር መረጃ አንድ ሳጥን ወይም ብሎክ ውስጥ ይገባል። ሳጥኑ ሲሞላ ይዘጋና ቁልፍ ወይም ሃሽ ይደረግበታል። ቀጣዩ አዲስ ሳጥን ሲወጣ የፊተኛው ሳጥን ቁልፍ ይዞ ነው የሚቀጥለው። እንደ ሰንሰለት ወይም ቼን የተሳሰሩ ናቸው። አንድ ሰው መሃል ላይ ገብቶ የድሮውን መረጃ ለመቀየር ቢሞክር ሰንሰለቱ በሙሉ ይበጠሳል። ለዚህ ነው ብሎክቼን ወይም ኢሚዩቴብል ሊቀየር የማይችል ነው የምንለው። ማይኒንግስ ምንድን ነው? ብዙ ጊዜ ስለ ቢትኮይን ማይኒንግ ይሰማሉ። መሬት ተቆፍሮ የሚወጣ ይመስላችኋል? አይደለም። ቅድም በመንደሩ ያሉ ሰዎች መዝገብ ይይዛሉ ብለን ነበር አይደል? እነዚህ መዝገብ የሚይዙ ኮምፒውተሮች ማይነሮች ወይም ማይነርስ ይባላሉ። ስራቸው ዝውውሩ ትክክል መሆኑን ማረጋገጥ ነው። አበበ የሌለውን 50 ብር ላኩ ቢል ማይነሮቹ መዝገባቸውን አይቶ አበበ እኮ ሂሳቡ ባዶ ነው ይላሉ። ለዚህ ታማኝ ስራቸውና ኮምፒውተሮቻቸው ለሚያወጡት የኤሌክትሪክ ወጪ ስርዓቱ በሽልማት መልክ አዲስ ቢትኮይን ይሰጣቸዋል። አዲስ ቢትኮይን የሚፈጠረው በዚህ መንገድ ነው። ይህ ቴክኖሎጂ ለገንዘብ ብቻ አይደለም። ለመሬት ካርታ፣ ለሕክምና መረጃ፣ ለምርጫ ካርድ መጠቀም ይቻላል። ብሎክቼን ማለት እምነትን በቴክኖሎጂ መተካት ማለት ነው። አሁን ቴክኖሎጂ አስተማማኝ እንደሆነ አረጋግጠናል። ታዲያ ኢትዮጵያ ውስጥ ሆነን እንዴት ነው የዚህን ቴክኖሎጂ ተጠቃሚ መሆን የምንችለው? እንዴት ነው ቢትኮይንን የምንገዛው? ብዙ ሰዎች የሚሰሩት ስህተት አለ። እሱም በዝርዝር በሚቀጥለው ክፍል እናያለን። እንዳያመልጣችሁ።